አንዷ ምን ትላለች? አንድ ሰው ሊያገባኝ ይመጣል። ከዛ በኋላ ያስቀመጠልኝ መስፈርት ምንድነው? እናቴ ከ10 ዓመት በፊት ፓራላይዝድ ሆና አልጋ ላይ ነው ያለችው እና ከመስፈርቶች መካከል እናቴን እንድትንከባከብልኝ ነው። ይህ ግዴታሽ አይደለም አውቃለሁ። ነገር ግን እኔን የምታዘዝና እኔን የምትወጂኝ ከሆነ ይህንን ነገር እንድታደርግልኝ እንደ መስፈርት አድርጌ ያስቀምጥልሻለሁ ይላታል። ከዛ በኋላ ላስብበት አለችው። ከዛ ላስብበት ብላ ስታስብበትኝ ነው ይሄማ ሸቃላ ወይም ደግሞ ሰራተኛ ነው እንጂ የፈለገው ሚስትነት አይደለም፣ እናቱን እንድንከባከብለት ነው እንጂ ለሚስትነት ፈልጎኝ አይደለም ብላ ወሰና። ነገር ግን እስኪ አባቴን ላማክር ብላ አባቷን ታማክራለች። አባቷን ስታማክር ግን አባቷ አው ልክ ነሽ፣ እኔ ሙስተቅበልሽ ላይ ወይም ደግሞ የወደፊት ህይወትሽ ላይ ልወስንልሽ አልችልም፣ ምክንያቱም የምትኖረው አንቺ ስለሆንሽ። ነገር ግን እንደ ምክር ስለሆነ የጠየቅሽኝ እንደ ምክር መመክርሽ እንደሱ እናት ሳይሆን እንደ እናትሽ አድርገሽ ተቀበያት። እናትሽ ለምሳሌ ፓራላይዝድ ሆነ ወደ አንቺ ብትመጣ እናትሽን አልቀበልም ማለት አትችይም። እንደምንም ብለሽ ለማሳከም ወይም ደግሞ እሷን ለመንከባከብ ነው የምትሞክሪው። ስለዚህ እንደ እናትሽ አድርገሽ ከተቀበልሻት ቀላል ይሆንልሻል። ለሸይጣን በራት ትክፈቺ እና ተቀበዩ። ይሄ ልጅ እናቱን እንደዚህ የሚወድ ከሆነ አንቺን ያከብርሻል። ቢጠላሽ ያኔ በሰላም ፈዝቶ በሰላም ያሰናብትሻል። ቢወድሽ ደግሞ አክብሮና ተንከባክቦ ያኖርሻል። እናቱን የሚወድ ሰው እንትን ይልሻል፣ ለአንቺ ክብር ይኖረዋል ይላታል ማለት ነው። ከዛ በኋላ እሻለችውና ተጋቡ። የተጋቡ ቀን ወደ እናቱ ይዟት ሄደ። ሲገቡ ክላሷ በጣም የሚያምር ጀነት ነው የሚመስለው። በጣም የሚያምር አድርጎ ነው አስቀምጧት የነበረው እና እናቱ እንቅልፍ ይዟት ነበረ። እማዬ እኔ ሀዲያ ይዤልሽ ስጦታ ይዤልሽ መጣሁኝ፣ ይቺ ሚስቴ ናት፣ ዛሬ አገባሁኝ ብሎ ይነግራታል። ከዛ በኋላ እናቱን በጣም ተደሰተች። በጣም ደስ አላትኝ፣ ሳቀች፣ ደስ አላት ምናምን። እንኳን ደስ አለህ ልጅ ምናምን አለች። እሷም ሰላም አለቻትኝ። እንኳን እንዴት ነሽ፣ እንኳን እኔ ስላገኘሁሽ ደስ ብሎኛል ምናምን ተባባሉ፣ ተዋወቁ። ከዛ በኋላ መኖር ጀመሩ። መኖር ሲጀምሩ ግን አንድ ቀን እሷን አስነክቷት አያውቅም። ጸጉሯን ይጎነጎናታን፣ ይንከባከባታን፣ ሐፋዛዋን የሚቀይርላት እሱ ነው። ክላሷን የሚያጸዳው እሱ ነው። ሁሉን ነገር የሚያደርገው እሱ ነው። እሷ ምንድነው የምታደርገው? እሱ ሲለን ለመድኃኒት ትሰጣታለች፣ ምግብ ትመግባታለች። ከዛ ውጭ ጸጉሯን ይጎነጎናታን፣ ያጫውታታን እማዬ እያለ ሁሉ ነገሩን በቃ አሳልፎ የሰጠ ነው። መቼ ሰዓት አገኘ ብዬ እስከማስብ ድረስ እስከምገምት ድረስ ለእሷ ሰዓቱን ይሰጣል። ለእኛም ሰዓቱን በቂ ነው፣ ለእሷም ደግሞ ሰዓቱ በቂ ነው። እንዴት እንደሚበቃው አላውቅም። ቢያንስ ሌሊት እንኳን ከእንቅልፎ 3 ጊዜ ይነሳል። 3 ጊዜ ተነስቶ እናቱን ከጎን ወደ አንድ ጎን ያገላብጣታል፣ እንዳይደክማት በአንድ ጎን እያለና በጣም ጥሩ ሰው ነው። እሱን ስላገባሁት በጣም ተደሰትኩኝ። ለእናቱ ያለው ክብር ያለው ፍቅር በጣም ደስ የሚል ነው። እሷም በጣም ተወደው ነበረ፣ በጣም ተሳሳለት ነበረ። ጸጉሯን ሲጎነጉናት ደግሞ አንተ እንደ ህፃናት ትጎንጉነኝ ምናምን ትለዋለች። ከዛ እኔ እኮ እንደዚህ ስትጎነጉኒ በጣም ደስ ሲለኝ ነው ማማ ምናምን ይላታል። ከዛ እንደዚህ እያሉ እየተጫወቱ መኖር ጀመርን። ከዛ እኔ አረገዝኩኝ፣ ወለድኩኝ። ስወልድ ወስጄ ልጄን አሳየኋትኝ። ይሄው ልጄ እና መርቂልኝ፣ ልክ እንደ አንቺ ልጅ እንዲሆን እንደ ባሌ እንዲሆንልኝ እፈልጋለሁ፣ እንደ አባቱ እንዲሆንልኝ እፈልጋለሁኝና እባክሽ እንደው አድርጊልኝ አለቻት። ከዛ በኋላ እሺ ልጄ ልጅ የአላህ ሪዝቅ ነው። አላህ Subhanahu Wa Ta'ala ርዝቆኝ ነው ይሄን ልጄን እና በህፃንነቱ ጀምሮ ለእኔ በጣም ታዛዥ ነበረ። እኔ ያዘዝኩት ነገር ላይ ፍንክቻ ይልም ነበረ። አላህ Subhanahu Wa Ta'ala በህይወቱ በጣም ደስተኛ አድርጎታል አልহামዱሊላህ። እና በጣም ወደው እንኳን አይደለም ለኔ የሱ ልጅነት እንኳን ለኔ ሰው ለተባለ ሁሉ የሚበቃ አይነት ልጅ ነው የኔ ልጅና አልহামዱሊላህ ምናምን ብላ ራሷን ማለት አላህ Subhanahu Wa Ta'ala አመሰገነች። ልጁንም መረቀችላቸው። ከዛ በኋላ መኖር ጀመሩ ማለት ነው። እናቱን በጣም ይንከባከባን፣ በጣም ይወዳን። በቃ የፈለገችውን ነገር ሁሉ እሷ አጠርታው እስከምትደግም ራሱ አይጠብቅም ነበረ። በጣም ነው የሚወዳትና የሚያከብራት እና በጣም ጥሩ ሰው ነው እና ለእናት ለወላጅ መልካም መሆን የዚህን ያክል ነው መሆን ያለበትኝና ወላጆቻችን ቅድሚያ ከሰጠን ማንኛውም ህይወታችን ላይ ይስተካከላል እና በህይወቱ በጣም ደስተኛ ነው። ለውቀት ያለው ቦታ በጣም ደስ የሚል ነው። በቃ ሼክ ነው። በቃ ሁሉም ነገር በገባበት ነገር ሁሉ ሪዝቁ በጣም የሰፋ ነውና እናቱ ደግሞ በጣም ነው የምትመርከው። ለእናቱ ሁሉ ጊዜ ባር ነው ያኔ በጣም እናቱን የሚያግዝ ነው ብላ ሚስቱ ትገልጻለች። ሚስቱ ናት ይሄንን የተረከችው ማለት ነው ስለሱ ታሪክና አምላካችን አላህ Subhanahu Wa Ta'ala ወቢልዋሊደይን ኢህሳና ለወላጆቻችሁ መልካም ዋሉ እያለ ይናገራልና መልካም ዋል አለብን። ቤተሰቦቻችን ወላጆቻችን ከሁሉም በላይ ናቸውና ለወላጆቻችን መልካም ነው ለምናከብር ቤተሰቦቻችንን አላህ ያድርገን።
መጨረሻችንን አላህ ያሳምርልን። እኛም ጥሩ ወላጆች አድርገን እኛም ለቤተሰቦቻችንም ጥሩ ልጅ አድርገን አላህ ያፈዝኩም። ወሰላሙ አለይኩም